ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? ሰላማችሁ በያላችሁበት ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁልኝ ሼር እያደረጋችሁልኝ አይደለም እና ፕሊስ ተባበሩኝ። ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ለብዙዎች እንዲደርስ ሼር አድርጉና አበረታቱኝ ጓደኞቼ። ሁለት ቪዲዮዎች ለቅቅ ያለው አልታዩም ማለት ይቻላል። አንደኛው ተይዟል፣ አንደኛው አልታየም። ሼር አድርጉልኝ ማለት ነው። ያው ጀማሪም ስለሆንኩኝ ብዙም ታለንት ምናምን ብዙም ያን ያህል አክቲቭ ላይሆን ይችላል። ቢሆንም ግን ሼር እያደረጋችሁ ለብዙ እንዲደርስ አድርጉልኝ ማለት ነው። እና ውሏችሁ እንዴት ነበር እናንተ ጋር? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። እስኪ ዛሬም ስለ አንዳንድ ነገሮች ስለተፈጠሩት አንዳንድ ነገሮች እስኪ እናውራ። ትላንትና ስለተፈጠረው ነገር ብቻ ከባድ ነው። ቃላት ራሱ የለውም። የእውነት በጣም ነው የሚከብደውና የወደቀ ግንድ ዛንትን ባህር ዛፍ የወደቀ ባህር ዛፍ ምሳር ይበዛበታል ይባላል እና ያንን ያየሁት የእውነት ያንን ያየሁት እንዴት ሰው በዛ ልክ የዋህነቱን እንደ ጅል ቆጥሮ ሰው ጋር መጫወት በጣም ነው የሚከብደውና በጣም ነው ያሳዘነችኝ ጃኒ። የእውነት በጣም ነው ያሳዘነችኝ። በፊትም ታሳዝነኛለች። በጣም ጎበዝ ልጅ ናት፣ ጠንካራ ናት፣ አትበገርም፣ አትሰበርም እና የሆነ ነገር ታስተካከለ ስትለው ይህን እንትን የሚልባት አይነት ልጅ ናት። ወዲያውኑ እንትን የሆነ ቻሌንጅ የሚበዛባት አይነት ልጅ ናት እና የእውነት በጣም ነው አንጀቴን የበላችኝ። በጣም ነው የምታሳዝነው። እና ይሄኛ አንደኛው ደግሞ ጆን ዳንኤል ረበስማ ወልድ በዛ ልክ እንጃ ከባድ ነው በጣም። የቆየ ሪከርድ እያወጣ እንዴት በዛ ሁሉ ህዝብ መሀል እንዴት ያሳጣታል? እንደው ይነስም ይብዛም እንኳን ያሳለፉት ጊዜ ትንሽም ቢሆን ብዙም ቢሆን ያው አብሮ የበላ ቋግሜ ያሽርም ይላሉ ቤተሰቦቻችን። እንዴት በዚህ ልክ የእሱ እህት የለውም ወይ ወንድም የለውም ወይ? ለዛኛውስ ህይወቷ ለምንድን ነው የማያስበው? ለምንድን ነው ቢያንስ በቃ ለራሱ በሷ ህይወት ላይ የተወሰነም ቢሆን ያደረገውን እንደዚህ አይነት ነገር ላይ ውክልና እስከ መስጠት በቃ የሆነ ሰፖርት ያደረገውን ምናምን እንደዛ እያወራ ነበረና ያን ያህል የሚያደርግላትን ልጅ በዚህ ደረጃ ዲስሪስፔክት ማድረግ ምንም አይነት በሷ ህይወት ምንም አይነት ሬስፖንሲቢሊቲ የለኝም ብሎ ያን ያህል እንደዚህ እንትን ማለት አሳልፎ መስጠት በጣም ነው የሚከብደው። የእውነት ምን አይነት ነው ይሁዳ በቃ ይሁዳ እና በጣም ነው ያሳዘነችኝ ጃኒ። እግዚአብሔር እንደው የምታምነው ቅዱስ ገብርኤል ባረዳት። ሌላ ምን ይባላል? እና ያኛውም የተሻለ ሀገርም ስለኖረ የተሻለ ማስተሳሰብ ስላለው የተማረም ሰው ስለሆነ አንደርስታንድ ቢያደርጋት ያ በጣም አሪፍ ነው ብዬ አስባለሁ። እና እስኪ እግዚአብሔር እርዳት እሷ ነው። እስኪ እናንተስ ምን ትላላችሁ? እናንተስ እንደዚህ አይነት ቻሌንጅ ቢገጥማችሁ በምን አይነት ነገር ነው ሶልቭ የምታደርጉት? እስኪ ወደ ራሳችሁ አምጥታችሁ እስኪ እንትን ባሉት ጋይሶቼ እና ውዶችዬ፣ እናንተ ብትሆኑ ምን ታደርጋላችሁ? በእንደዚህ አይነት ነገር ውስጥ ብትገቡ ምን ታደርጋላችሁ? ቡና እየጠጣን እናውራ። እስኪ ደግሞ ቡና እየጠጣን እናውራ። ከዛ ደግሞ ስንመጣ እንትኑ ግርግር የሚዲያው ግርግር
ያዋቂው ብዛት ብቻ ፈትፋቹ ብዙ ነው። ማን ተሰምቶ ማንን ሰምታ ማንን እንደምታልፍ ሁላ አላውቅም። እንደው ሳስባት እውነት እኔ ስልክ ራሱ እየተጠቀመች አይመስለኝም ትናንትና ዛሬ። በዛን ድብርት ላይ ደግሞ የዚህ የሰው የህዝቡ የሚዲያው ወጨበሬ በጣም ነው የሚያሳዝነው። የእውነት ሁሉም አዋቂ ነው፣ ሁሉም መካሪ ነው፣ ሁሉም ምን ያቀልሻለሁ፣ ሁሉም ምን ስሚኝ ነው የሚለው እና በጣም ከባድ ነው ውዶቼ። ጃኒ የእግዚአብሔር እንደው እሱ ሲፈታ ነው ችግር እንደስ የሚለው እና ችግሯን ሁሉ እሱ ይፍታላት። እውነት ሌላ ምንም አለንም። እሱ ይፍታላት የኔ እናት፣ ችግሯን እሱ ይፍታላት። ቅዱስ ጊዮርጊስ ያግዛት፣ እንደሚመታት በችያ እንደሚያመነጫጭቃት ምናምን እንትን እያለች ነበረ። በጣም እያለቀሰች ነበር የተናገረችው። ያው ሁሉ ውድቅ አደረገና የራሱን እንትን ይዞ መጣ። የራሱን አጀንዳ ይዞ መጣና ደግሞ ሌላ ፈተና፣ ሌላ ምስቅልቅል አይነት ህይወት ውስጥ ከተታት። እንደው አንዳንዴ ከምንድን ነው ከአጋም የተጠጋ ሾህ ሲያለቅስ ይኖራል ይባላል። እና እንደዛ ነው የሆነችው። የኔ እናት በጣም ነው የምታሳዝነው። እግዚአብሔር ጽናቱን ይስጣት። ሌላ ምንም አይደለም። ከዛም አይተናነስም። ለቅሶ ምናምን ቢሆን እየየ ተብሎ ይወጣል። እየጻጻቱ በጣም መጥፎ ነው። እና ሌላው ፈትፋቹ ደግሞ በየቤቱ የሚፈተፍተው አለ። አላውቅም ብቻ እንደዛ ነው። እና ውዶቼ ሰብስክራይብ አድርጉኝ፣ የእውነት ሰብስክራይብ አድርጉኝ እና እንደዚህ እንጨዋወት። እኔንም ደማምሩኝ። እና ደግሞ በጣም ደስ ያለኝ ነገር ሳልነገር ማላልፈው በጣም ደስ ያለኝ ነገር በጣም የሆነ ተሰሚነትም ባይሆን ተናግረው ተጽዕኖ የሚያሳድሩ ሰዎች አብዛኞቹን ሳይ በቃ ከሷ ጎን ናቸው። እሱ ደስ ይለኛል የእውነት ከሷ ጎን ናቸው። በቃ የሆነ አንዳንዴ የሆነ የዋህነቷ ምናምን ልጅነቷ እንትን ነው አሳልፎ አልሰጣትም። ከጎኗ ናቸው። ብዙ ሰዎች ከጎኗ ናቸው። እሱ ደስ ይለኛል። እና አንዳንዴ ያው መልካምነት ዋጋ ቢያስከፍልም ግን ፍሬው ጥሩ ነው የሚሆነው። ያው መጨረሻው ያምራል ብዬ አስባለሁ። ግን ደግሞ እንደሱ ምሳሌ አሁን ልክ እንደኔም የሆነ ሀሳቡን የማይቀበል ምናምን አይነት ሰው ይኖራል። በዛም ልክ ደግሞ እንደሱ ተጽዕኖ ፈጣሪ ነን። ተጽዕኖ ፈጣሪ ሰዎች ራሱ ከሷ ጎን ናቸው። እሱ ፓርት ደስ ይለኛል የእውነት እንደሱ ሁኔታ ቢሆን አስቡት። በአንዴ ልጅቷን ቀብሯት አድሮ ነበረ። አንዳንዶቹ ደግሞ አብረዋት ከጎኗ ሆነው አይዞሽ ምናምን እያሉ ቲክታኳንም እንደዚህ እያወሩ ለማስከፈት ምናምን በዛ አይዞሽ ከጎንሽ ነን ሲሏት የእውነት የኔ ያደረጉልኝ ያለ የተሰማኝ በጣም ነው ደስ ያለኝ ማለት ነው። እና ደስታዋን ይመልስላት ፈጣሪ የኔ እናት። እና ውዶችዬ ማሮችዬ እባካችሁ ልለምናችሁ ሼር አድርጉልኝ እና አደማምሩኝ፣ ሰብስክራይብ አድርጉኝ። እስከዛሬ 6 ሰብስክራይብ ብቻ ነው ያለኝ። ወይኔ 6 ሰው ብቻ! ኧረ ተው።